ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። እያስተማር ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ንባብን ከባለፈው የቀጠለውን እንዴት አድርገን እናነባለን፣ አንድ ሰፋ ያለ ጽሁፍ ወይም ምንባብ ቢሰጠን አንብበን ሀሳቡ እንዴት ነው መረዳት ያለብን፣ እንዴት እንረዳዋለን የሚለውትን ዛሬ እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በአጭር ጊዜ መማርና ኮርሶችን ስራችሁን እየሰራችሁ መውሰድ ትችላላችሁ ማለት ነው። ወደ ትምህርታችን ስንሄድ ርዕሱ ምን ይላል እንግዲህ አንድ ብልህ አይነ ስውር። አንድ ብልህ አይነ ስውር ይላል ርዕሱ። አንድ ብልህ አይነ ስውር ይላል። እሺ ከዛ ምን ይላል? ከዚህ ስንመጣ አንድ አይነ ስውር ቀስ እያልን መጀመሪያ ፊደሎችን እያንዳንዳቸውን በመጥራት ማለት ነው። እንግዲህ ለጀማሪዎች እንግዲህ አማርኛ ፊደላት ወይም ሆሄያት እንደጨረስን ወደ ምንባብ ስንገባ ቃላቶችን ካነበብን በኋላ ሰፋ ያሉ ምንባቦችን ስናነብ መጀመሪያ እያንዳንዱ ፊደል እየጠራን ዝግ ብለን ካነበብን በኋላ በሁለተኛው ፈጠን ብለን ነው የምናነበው። አንድ አይነ ስውር ገንዘብ አጠራቅሞ ማስቀመጫ ስላጣ አንድ ቀን በሌሊት ተነሳና በከረጢት አድርጎ በአትክልቱ ስፍራ ቀበረው ብለን ከአነበብን በኋላ በሁለተኛው ፈጠን እናደርጋለን ሀሳቡን እንድንረዳው ማለት ነው። አንድ አይነ ስውር ገንዘብ አጠራቅሞ ማስቀመጫ ስላጣ አንድ ቀን በሌሊት ተነሳና በከረጢት አድርጎ በአትክልቱ ስፍራ ቀበረው ይላል። ቀጥሎ ደግሞ ቀስ ብለን አሁን ደግሞ ይሁን እንጂ ጎረቤቱ ሲቀብረው አይቶት ነበርና ወሰደበት ካለ በኋላ ፈጠን አድርገን ደግሞ ምን እናደርጋለን? ይሁን እንጂ ጎረቤቱ ሲቀብረው አይቶት ነበርና ወሰደበት ብለን ሀሳቡን እንረዳለን። ከዕለታት አንድ ቀን አይነ ስውሩ ገንዘቡን ከቀበረበት ለማውጣት ወደ አትክልት ስፍራው ሄዶ ቢፈልገው አጣው ካልን በኋላ ፈጠን አድርግና ከዕለታት አንድ ቀን አይነ ስውሩ ገንዘቡን ከቀበረበት ለማውጣት ወደ አትክልት ስፍራው ሄዶ ቢፈልገው አጣው ብለን ፈጠን አድርገን እንረዳዋለን ሀሳቡን። ከዛ ቀስ ብለን ደግሞ ጎረቤቱንም ጠረጠረውና በታማኝነት አስመስሎ ከዚህ በፊት በአትክልቴ ስፍራ ገንዘብ ቀብሬ ነበር። አሁንም አንድ ሰው የተበደረኝን ወርቅ መለሰልኝ። ስለዚህ የት ባደርገው የሚሻል ይመስልሃል ሲል ጠየቀው ካልን በኋላ በሁለተኛው ምን እናደርጋለን? ፈጠን ነው የምናደርገው። ከዚህ ጀምረን ጎረቤቱንም ጠረጠረውና በታማኝነት አስመስሎ ከዚህ በፊት በአትክልቴ ስፍራ ገንዘብ ቀብሬ ነበር። አሁንም አንድ ሰው
የተበደረኝን ወርቅ መለሰልኝ። ስለዚህ የት ባደርገው የሚሻል ይመስልሃል? ሲል ጠየቀው ብለን ሀሳቡን እንረዳለን። ጎረቤቱም ሁሉንም ለመውሰድ ስለፈለገ በአንድነት ቅበረው አለው። ካል በኋላ ፈጠን አድርገን ጎረቤቱም ሁሉንም ለመውሰድ ስለፈለገ በአንድነት ቅበረው አለው እንላለን ማለት ነው። ከዛም ጎረቤቱ ለብቻው ሲያስብ ቆየና በፊት የቀበረውን ገንዘብ ከቦታው ሲያጣው ይህን አሁን ሊቀብረው ያሰበውን ወርቅ አይቀብርም ብሎ በማሰብ ሁሉንም በአንዴ ለመውሰድ ሲል የሰረቀውን ገንዘብ ከነከረጢቱ ወስዶ መልሶ እዛው ቦታ ቀበረው። እንዲህ ካለ በኋላ ፈጠን አድርግና ከዛም ጎረቤቱ ለብቻው ሲያስብ ቆየና በፊት የቀበረውን ገንዘብ ከቦታው ሲያጣው ይህን አሁን ሊቀብረው ያሰበውን ወርቅ አይቀብርም ብሎ በማሰብ ሁሉንም በአንዴ ለመውሰድ ሲል የሰረቀውን ገንዘብ ከነከረጢቱ ወስዶ መልሶ እዛው ቦታ ቀበረው ብለን ሀሳቡን እንረዳለን። አይነ ስውሩም በሌሊት መጥቶ ጎረቤቱ መልሶ የቀበረውን ገንዘብ አውጥቶ በምትኩ አንድ ከረጢት ቀበረና ሄደ። ጎረቤቱም ተጠባብቆ ቢያወጣው ጠጠር ሆኖ አገኘው ካልን በኋላ በሁለተኛው ምን እናደርጋለን? ፈጠን እንልና አይነ ስውሩም በሌሊት መጥቶ ጎረቤቱ መልሶ የቀበረውን ገንዘብ አውጥቶ በምትኩ አንድ ከረጢት ቀበረና ሄደ። ጎረቤቱም ተጠባብቆ ቢያወጣው ጠጠር ሆኖ አገኘው ብለን ሀሳቡን እንረዳለን። ስለዚህ በዚህ መሰረት መጀመሪያ ቀስ እያልን ኋላ ደግሞ ፈጠን እያደረግን ሀሳቡን የምንባቡን ሀሳብ መረዳትና መገንዘብ እንችላለን ማለት ነው።